እኔ በተወዳደርኩኝ ብዬ ተመኘሁት ቻሌንጅ ነው። To empower the creative industry, Chilalo Food Complex actually added an additional money than the initial 1.8 million, but now we have 2 million award. አቶ ተስፋዬ ስለ ጭላሎ ፉድ ኮምፕሌክስ ድርጅት የተወሰነ ይሉናል። እሺ እንዴት አመሻችሁ? እንኳን ደህና መጣችሁ የተከበራችሁ ክቡራትና ክቡራን፣ እንዲሁም ደግሞ የዕለቱ ድምቀት የሆናችሁ ቲክቶከሮች እንኳን ለ2025 ቲክቶክ ክሬቲቭ አዋርድ በሰላም አደረሳችሁ። በመቀጠል እንግዲህ ጭላሎ ፉድ ኮምፕሌክስ ይሄንን ቻሌንጅ ሲያቀርብ በዋናነት ያው ወጣቶችን ከወጣቶች ጎን ለመሆንም ጭምር ነውና በዚህ አጋጣሚ ስለ ጭላሎ ምስረታ የተወሰነ ጥቂት ልበላችሁ። ጭላሎ ፉድ ኮምፕሌክስ በ2000 ዓመተ ምህረት በአሰላ ከተማ ዱቄት ፋብሪካ በመባል የተመሰረተ ሲሆን በሚያመርታቸው ልዩ ልዩ ጥራት ያላቸው ዱቄቶችን በማምረት በከፍተኛ ፍጥነት ያደገ ድርጅት ነው። አሁን ላይ ከ2000 በላይ የሚሆኑ ሰራተኞችን ቀጥሮ እያሰራና እድል ፈጥሮ እየሄደ ያለ ድርጅት በመሆኑ አሁን ላይ የተለያዩ ብራንድ ያላቸውን ወይም ደግሞ ኦኬ ብራንድ የሆኑትን ኦኬ ፓስታ፣ ኦኬ ኑድልስ፣ ኦኬ መኮሮኒ፣ ኦኬ ፓስቲኒ፣ ኦኬ ዋፈርን እያመረተ ለደንበኞቹ እያቀረበ ያለ ድርጅት ነው። ይህንንም አዋርድ እንግዲህ ታሳቢ አድርጎ የመጣው በዋናነት የኦኬ ብራንዶችን በማህበረሰቡ በማስተዋወቅ በዚሁም ወጣቶች ተጠቃሚ እንዲሆኑ በማሰብ ነው። ጭላሎ ፉድ ኮምፕሌክስ በቀጣይ ከዚህ በተሻለ መንገድ በአመት 3 ጊዜ በየ4 ወሩ እንደዚህ የመሰለ ቻሌንጅ ለማቅረብ ወስኖ እንግዲህ ዝግጅቱን አጠናቋል። ከዚህ በኋላ ማንኛውም ወጣቶች በጭላሎ ቻሌንጅ ላይ እንድትሳተፉ መድረኩን ክፍት አድርጓል። በዚህም ዝግጁ እንድትሆኑ ስንል እናሳስባለን። እናመሰግናለን። እናመሰግናለን። ይህ ታላቅ ዜና ነው ለወጣቶች ለኮንቴንት ክሬተሮች። ይህን የሚያክል ገንዘብ በየ4 ወሩ እና በየተለያዩ ጊዜያቶች ለመሸለም ዝግጁ መሆናቸው በጣም ይበል የሚያሰኝ ነው። በመቀጠል በዚህ ቻሌንጅ ላይ የተሳተፉትን ምርጥ 5 የነዚህን የሚያክል ገንዘብ ተሸላሚ የሆኑትን ቅደም ተከተሉ የተዘበራረቀ ነው። አንደኛ መጣራው አንደኛ ወጥቷል ብላችሁ እንዳትሳሳቱ ቀድሜ ለማሳሰብ እወዳለሁ። 5ቱንም ወደ መድረክ ጠራና ማን አንደኛ፣ ማን ሁለተኛ፣ ሶስተኛ፣ አራተኛ፣ አምስተኛ የወጡትን ቀስ በቀስ አንድ በአንድ ጠራለሁ ማለት ነው። ስለዚህ ወደ መድረክ አሁን ስማችሁ የምጠራችሁ ኮንተንት ክሬተሮች ባካችሁ እንድትመጡ ጠይቃለሁ። በመጀመሪያ መርሃዊት ወደ መድረክ እንድትመጪ ጠይቃለሁ። አቤኒስ ወርልድ፣ ቤኪ 4 ኪሎ፣ ሚና ሙል እንዲሁም ሙተማና ብሩ እነዚህ 5 ምርጥ በጭላሎ ፉድ ኮምፕሌክስ አዋርድ ቻሌንጅ ላይ ምርጥ ቪዲዮዎችን ሰርተው ለብዙሃን እንዲዳረስ ያደረጉ ናቸው። ስለዚህ 5ቱንም መድረክ ላይ ጠርተን አሸናፊዎቹን ቀስ ብለን እናሳውቃቸዋለን። ተሳታፊዎቻችን ወደ መድረክ እየመጡ ነው። ምርጥ ቪዲዮዎችን በድራማቲክ በሆነ ኮንተንት በዘፈን በተለያዩ ሁኔታዎች አዋስተው የጭላሎ ቻሌንጅን ተወዳድረዋል። ከነዚህም ውስጥ እነዚህ 5ቱ ደግሞ ከፍተኛ ደረጃን ይዘው አጠናቀዋል። ስለዚህ በቀጥታ የምናመራው በ5ኛ ደረጃን ይዞ ወይም ይዛ ያጠናቀቀችውን ጠቅሳለሁ። የጭላሎ ቻሌንጅ አዋርድ የጂ ፓወር 2025 ክሬቲቭ አዋርድ 5ኛ ደረጃን ይዞ ያጠናቀቀው አቤኒስ ወርልድ ነው። እንኳን ደስ አለ አቤኒ።
የ100,000 ብር ተሸላሚ ሆኗል አቤኒ። Congratulations to Aveni's World for winning 5th place. እሺ በቅድሚያ እግዚአብሔር የተመሰገነ ይሁን። ይህ ስራ እኔ ልታይበት እንጂ በዚህ ስራ ላይ በቅድሚያ በጣም የተሳተፈው ወንድሜ ባማ ክሬቲቭ አለ። ባማዬ ዊ ሜድ ኢት። ይሄን የመሰለ ስራ ደግሞ ይሰራልን ፍሌክስ ዋይቲቲ ፕሮዳክሽን አለ። ይመችሽ ሞን እና ያው ከዚህም በኋላም ከዚህ በፊትም እንግዲህ ተሳክቶለታል። አቤኒ አንደኛ ነው ብላችሁ ካሰባችሁ የስኬቴ ሚስጥር ኢየሱስ ነው። ኢየሱስ ጌታ ነው። አመሰግናለሁ። እናመሰግናለን አቤኒስ። የዚህ ውድድር 4ኛ ደረጃን ይዞ ያጠናቀቀው እንዲሁም በተመሳሳይ የ400,000 ብር የ100,000 ብር ተሸላሚ 4ኛን ደረጃ ይዛ አጠናቀቀችው መርሃዊት ናት። መርሃዊት እንኳን ደስ ያለሽ። 4ኛ በመሆን የጭላሎ አዋርድ ቻሌንጅን አሸንፈሻል። እንኳን ደስ ያለሽ። Congratulations to Merhawit for winning 4th place for the Chelalo Award Challenge for the G Power TikTok Creative Awards 2025. እግዚአብሔር ይመስገን። ያጋኒ ለይ እግዚአብሔር ከምንም በላይ ነውና በእኔ አቅምና በእኔ ፍቃድ አይደለም። እዚህ ያለሁት በሱ ፍቃድ ነው። እሺ ሳድዬ ምንድነው? ሰላም በልኝ። ሰላም እሺ I love you. I love you. We love you too. እሺ ይቅርታ። ይሄ ሽልማት ማለት ነው ለእናቶች ይሁንልኝ። እናቶች ሆነው በብዙ ቻሌንጅ እያለፉ ያሉት ልጅን በብዙ መንከራ እያሳልፉ ያሉት በጣም ጠንካራ እናቶች እንደዚህ ማድረግ ትችላላችሁ፣ አቅም አላችሁ፣ ጎበዞች ናችሁ፣ እንችላለን። እሺ መራዊት እንኳን ደስ አለሽ። ጥሩ መልእክትንም ነው ያስተላለፍሽልን። እናቶች እንኳን ደስ ያላችሁ። ዛሬ ስለ እናቶች ሲነገር እኔ ቆየው በጣም ደስ ብሎኛል። እኔ ይህንን የጭላሎ ቻሌንጅ አዋርድ 3ኛ ደረጃ ይዞ ያጠናቀቀልንን የምንገልጽበት ሰዓት ላይ ነው። ማን ነው? 300,000 ብር ነው የሚሸለመው። 300,000 ብር። አዎ የ300,000 ብር አሸናፊ ጉተማና ብሩ እንኳን ደስ አላችሁ። ጉተማና ብሩ እንኳን ደስ አላችሁ። 3ኛ የጭላሎ ቻሌንጅ አዋርድ በማሸነፋችሁ የ300,000 ብር ተሸላሚ ሆናችኋል። Congratulations to Gutama and Birru. አንቺ አውሪ ማማ። እግዚአብሔር ይመስገን ያው ተለፍቶበታል። ከጀርባችን ብዙ ጊዜ የሚሰሩ እናመሰግናለን። ይሄ ቦታ እንደማይገባ እናውቃለን። ያው ከጎናችን የነበሩት ወንድሞቻችን ራዳና አናንያ እናመሰግናለን። አንድ ራዳ ወደ መድረክ እሺ
በጣም ታምራላችሁ። በጣም እናመሰግናለን። ያው ይቻላል። ብሩና ጉተማ በጣም ጥረታቸውን በጣም ማድነቅ እፈልጋለሁ። ለአንድ ኮንቴንት የት ጥግ ድረስ መሄድ እንደሚቻል በደንብ ያሳዩናል። እያያችሁ ነው ስራቸውም ላይ። እኛም በደንብ ክሬቲቪቲያችንን እኔም በደንብ ክሬቲቪቲን አውጥቼ እንዳሳይ እነሱ መንገድ ሆኖኛል። በጣም ነው መወዳችሁ፣ በጣም ነው ማመሰግናችሁ። እና ምንጊዜም ሰው ማሰብ ያለበት ብዬ ማሰበው ለሚያየው የሚያየውን ተመልካች አይን ማክበር አለበት ብዬ አስባለሁ። እስከ ጥግ ድረስ ዝም ብሎ መስራት ሳይሆን ከልብ ሲሆን ነገር ደስ ይላልና የተመልካችን አይን ያከበረ ነገር ሁሌም አሸናፊ ነው። ለኔ ሁለተኛ ቦታ ነው። ቴንክ ዩ ሶ ማች። በጣም እናመሰግናለን። ሁላችሁም እንኳን ደስ አላችሁ ለማለት እንወዳለን። Congratulations Kugutama and Birru and also Rada for giving us this beautiful speech. አሁን 1 ሚሊዮን ወይ 500,000 ብር ማን የትኛውን ያገኛል የምንልበት ሰዓት ላይ ደርሰናል። አንደኛውን ነው የምናውቀው። አንደኛውን ብናውቅ የተሻለ ይመስለኛል። እኔማ። ስለዚህ ከሁለቱ እዚህ ከቀሩልን ተፎካካሪዎች ተወዳዳሪዎች ምርጥ ቪዲዮ ሰርተው አንደኛ ወይ ሁለተኛ ደረጃን የያዙልንን የምናሳውቅበት ደረጃ ላይ ደርሰናል። የ2025 G Power TikTok Creative Award የጭላሎ ቻሌንጅ አሸናፊ አይሰማም። አሸናፊ ቤኪ 4 ኪሎ። የሳይ ይቻላል። እንደምንም አድርጌ እዚህ መድረክ ላይ ወጥቻለሁ። በጣም ደስ ይላል ጋይሶ። ቤኪ እንግዲህ ከድሮ ጀምሮ ታውቁታላችሁ ኮንቴስት ሲሰራ በጣም በብዙ ካቴጎሪዎች ላይ ኖሚኔት ተደርጎ ምንም ባለማሸነፍ ነው የምናውቀው። በጣም ደስ ብሎኛል። ይሄን አዋርድ በቤኪ 4 ኪሎ ስም እቀበላለሁ። ግባ እናውጣው። ቤኪ 4 ኪሎ እንኳን ደስ አለ። በወንድሙ በጓደኛው አማካኝነት ነው ሽልማቱን እየተቀበለ የሚገኘው። ይህ ማለት ሚናሙል ደግሞ የ500,000 ብር አሸናፊ ይሆናል። የዚህ ቻሌንጅ ሁለተኛ ደረጃን ይዞ ነው ያጠናቀቀው። እንኳን ደስ አለ ሚናሙል፣ ሁለተኛ በመሆን የጭላሎ ቻሌንጅ አዋርድን በጂ ፓወር ቲክቶክ ክሬቲቭ አዋርድስ በማሸነፍ የ500,000 ብር ተሸላሚ ሆነሃል። እንኳን ደስ አለ። ለአሸናፊዎች እንዲሁም ለተወዳዳሪዎች እጅግ በጣም እናመሰግናለን። ቤኪ እንኳን ደስ አለ። ላይቭ እየተከታተለ ይገኛል። ክብር ሁሉ ለእግዚአብሔር ይሁን። ገለቶማ ዱራን ዱርሳ ዋቀዮን ገለቴፈቹን በርባዳ itti aansuudhaan jaallattoonni koo hordoftoonni koo hawaasti koo marti akkan injifadhuuf kan na tumsaa turtan hundi keessan iyyuu baay'ee naa galatoomaa isinan jaalladhaa. Jajjabinni kun tumsi kun kan itti dhufe haa ta'u akkasumas maatii koo hiriyoottan koo maraa akkan injifadhuuf hawwii keessan kan ture kunoo guyyaa har'aa injifadheera. Hawwii keessan baga ijaan agartan isiniin jedha. Galatoomaa ulfaadhaa. Afaan keenyaan hojjechuun afaan keenyaan dorgomuun injifachuu dandeenya. Injifannoo biraa walitti deebina. Galatoomaa. እንኳን ደስ አለ ሚናሙል። ሸላሚዎቻችንን በክብር ከመመለሳችን በፊት አንድ ስፔሻል የሆነ አዋርድ እንዳለ ቀደም ሲል ነግረውናል። There is a special request.
with a generosity of Chilalo Food Complex that they want to award another yet creator. መጀመሪያ ቀደም ሲል እንደነገርኳችሁ 1.8 ነበር ለመሸለም የተስማሙት። ከዛ ተሳታፊዎቹን የሰሩበትን ላባቸውን ሲመለከቱ 200,000 ጨመሩ። በተጨማሪም ደግሞ አሁን ከነዚህ ተወዳዳሪዎች በተለየ ስፔሻል አዋርድ ብለው ኮሜዲያን ቡርሳሞን ሸልሞታል። የ200,000 ብር ተሸላሚ ሆኗል ኮሜዲያን ቡርሳሞ። ቡርሴ በመካከላችን ካለ ወደ መድረካችን እንድትመጣ ጠይቃለን። ኮሜዲያን ቡርሳሞ እባክህን በመካከላችን ከተገኘ ወደ መድረክ እንድትመጣልን እንጠይቃለን። ወደኛ እየመጣ ነው ኮሜዲያን ቡርሳሞ። Congratulations to the comedian upon special request for winning this special award from Chilalo Food Complex. አመሰግናለሁ። እሺ በመጀመሪያ ለሁሉም ነገር ከልብ አመሰግናለሁ። ለሁላችሁም ለቤተሰቦቼ አንድ ነገር መናገር ፈልጋለሁኝ። ያም ነገር ምንድነው? ዛሬ ያለሁበትን ጥንካሬ እንዲዝ ወንድ እንደሆን ሰው እንደሆን አባት እንደሆን ላደረገች ለልጄ ሩታ ወድሻለሁ። ከዛም በመቀጠል ደግሞ ከነድክመቴ ከነብዙ ነገሬ ይዛኝ ችላኝ ብዙ ነገሮችን እንድችል አድርጋ ያኖረችኝን ያገዘችኝን በድካሜ ከጎኔ የሆነችውን ባለቤቴን ላመሰግናት እወዳለሁኝ። እወድሻለሁ። ሁላችሁንም አመሰግናለሁ። ይሄን ያደረገው እግዚአብሔር ነው። እግዚአብሔር ይመስገን። በመጨረሻም እዚህ ቲክቶክ ቻሌንጅ ላይ የተሳተፋችሁ በሙሉ ድርጅታችን ጭላሎ ፉድ ኮምፕሌክስ ከልብ እያመሰገነ ወደፊት በሚደረገው ቻሌንጅ ላይ በንቁ እንድትሳተፉ እናሳስባለን። ከዚህ በተጨማሪም የድርጅታችን በዚህ ወቅት ከኢትዮጵያ በአንደኛ ደረጃ ላይ የሚገኝ የምርት አምራች ድርጅት በመሆኑ የኦኬ ምርቶችን የመጀመሪያ ምርጫችሁ እንድታደርጉ እናሳስባለን። እናመሰግናለን። እናመሰግናለን። ጭላሎ ፉድ ኮምፕሌክስን ከልብ አድርገን እናመሰግናለን። በጣም ከፍተኛ የሆነ ገንዘብ ነው ሽልማት የሰጡልን። ይበል በርቱ። በሚቀጥለው ዓመትም ይህ ቻሌንጅ ኑር ብለን እንጠይቃለን። የሚቀጥለው ዓመት አንሳተፍም እኔ እናንተ? አረ ተሳታፊ ነኝ እኔ በቃ። በመቀጠል ደግሞ እንግዲህ በቲክቶክ መንደር ባያችሁት መልኩ እንግዲህ የኢትዮጵያ ማህበራዊ ሚዲያ ይዘት ፈጣሪዎች ማህበር እንደተመሰረተ አብዛኞቻችን ሰምተናልም እናውቃለንም። መስራቾቹ ወደ መድረክ መጥተው ስለ ማህበሩ ገለጻ ያደርጉልናል። ከመስራቾቹ መካከል ጠበቃ ሰብለ አሰፋ፣ ማስተር አብነት፣ ቢኒ፣ ብሩክ ኒውስ፣ የአብስራ ፍጹም እንዲሁም ሶለን ለሜሳን ወደ መድረክ ጋብዛለሁኝ። ስለ ማህበሩ ደግሞ ገለጻ ለማድረግ ጠበቃ ሰብለ አሰፋ እዚህ ጋር እንድትገኙልን ወደ አክብሮት ወደ መድረክ እየጋበዝናችሁ ነው። እባካችሁን ወደ መድረክ እንድትመጡልን እንጋብዛችኋለን። የማህበሩ መስራቾች ከዚህም በላይ ናቸው። ነገር ግን እዚህ መድረክ ላይ ተገኝተው ስለ ማህበሩ ጥቂት እንዲሉን እነዚህን መስራቾች ጠርተናል ማለት ነው። የአብስራ ፍጹም፣ ቢኒ፣ ብሩክ ኒውስ፣ ጠበቃ ሰብለ አሰፋ፣ ማስተር አብነት፣ ሶለን ወደ መድረክ በጭብጨባ ተቀበሉልን እባካችሁን። ይህ መድረክ የሁላችሁንም መብት ለማስጠበቅ ተሰብስበው በአንድ ላይ ሆነው
ነው የመሰረቱት። ስለዚህ ለሁላችሁም ይገባኛል ብለው እዚህ ተገኝተዋል። ሁሉንም ልታመሰግኗቸው ይገባል። የኢትዮጵያ ማህበራዊ ሚዲያ ይዘት ፈጣሪዎች ማህበር ለሶስተኛ ጊዜ እዚህ መድረክ ላይ ተመልሼ መጥቻለሁ። አሁን ደግሞ የመጣ ነው እንግዲህ እንደምትመለከቱት ከኋላዬም አሉ፣ ውስጥ ላይም በጣም በርካቶች አሉ። የኢትዮጵያ የሶሻል ሚዲያ ይዘት ፈጣሪዎች ማህበር እንግዲህ ከሰሞኑ ተመስርቷል። በርካታ ስራዎችን ለመስራት እንቅስቃሴ እያደረገ የሚገኝ ሲሆን መጀመሪያ ለዚህ ማህበር አንድ የሁላችሁ ሞራል ብትሰጡልን ደስ ይለናል። ሞራሉ ያንሳል። በእውነት ለእናንተ መብት ነው እነሱ የተሰባሰቡት። አንድ ስንሆን እናሸንፋለን በሚል መርህ እንግዲህ እንደ ማህበር ኮንተንት ክሬተሮችን ይዘት ፈጣሪዎችን በየትኛውም ፕላትፎርም ላይ የሚሰሩትን ከ5000 ተከታይ ጀምሮ ያላቸውን በብሮድካስት ህጉ መሰረት ከ5000 በላይ ተከታይ ያላቸውን በሙሉ ያቀፈ በጣም ትልቅ ማህበር ነው። ከዓለም አቀፍ የዲጂታል ኮንተንት ክሬተር አሶሲዬሽኖች ጋር የተለያዩ ስራዎችን እየሰራ የሚገኝ ነው። እንዲሁም ደግሞ በመዲናችን አዲስ አበባ የተለያዩ የክሬተር መንደሮችን የመገንባት እንቅስቃሴን ይዞ እየሰራ ያለ በጣም ትልቅ ማህበር ነው። በዚህ ጉዳይ ላይ ተጨማሪ ነገር ሶለን ኤልሳ ሰፋ